ሰላም ውድ የኢትዮ ሼፍ ቤተሰቦቻችን እንደምን ቆያችሁ? ዛሬም እንደተለመደው በጣም አዲስ በሆነ የምግብ አሰራር ተመልሰን መጥተናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ አብራችሁን እስከ ቪዲዮ መጨረሻ ድረስ እንድትቆዩ እንጋብዛለን። ለዛሬ ይዘንላችሁ የመጣ ነው የክትፎ ፒዛ አሰራር ስለሆነ ለክትፎ ፒዛ ለመስራት ከምንጠቀማቸው ዋና ግብአቶች ውስጥ አንዱ የክትፎ ስጋ ነው። የክትፎ ስጋችሁ ንቅል ቢሆን ተመራጭ ነው። ነጩን በመምረጥ ቀይ ስጋ ብቻ ካስቀረን በኋላ በመፍጫ በምትመለከቱት መንገድ አሊያም ደግሞ በእጃችሁ በደንብ አድርጋችሁ ከትፋችሁ ማዘጋጀት ይኖርባችኋል። ከስጋው ላይ ስሩን ማውጣታችሁ ክትፎ በጣም ለስላሳ እንዲሆንና ለመበላት እንዳያስቸግር ይረዳችኋል። በመቀጠል ዋናው ግብአታችን የቆጮ ነው። በቆጮ ቂጣ ነው ፒዛችንን የምንሰራው። ስለዚህ ቆጮ ነው የምንጠቀመው። አሁን ቆጮአችንን በደንብ አድርገን እናዘጋጀዋለን። እንደምታዩት በደንብ ከተፈረፈረልን በኋላ ቆጮአችን ጨው፣ ኮረሪማ እንዲሁም ሚጥሚጣ አድርገን በደንብ አድርገን እናዋሃደዋለን። ውሃ ጠብ እያደረግን በደንብ አድርገን እናሸዋለን ማለት ነው። ዘይት መጠቀም ይኖርባችኋል። ትንሽ ሻይኒ እንዲሆን ይረዳዋል ዘይቱ። በምታዩት መንገድ ዘይታችንን ጨምረን በደንብ አድርገን እናዋህደዋለን። ውሃ እያያችሁ መጨመር ይኖርባችኋል እንዳይቀጥንባችሁ ማለት ነው። በምታዩት መንገድ ካዋሃድን በኋላ በርበሬያችንን ጨምረን በደንብ አድርገን በድጋሚ እናሸዋለን። እኛ የፈለግነው ቀይ ፒዛ ቂጣ ስለሆነ ማለት ነው በርበሬ የተጠቀምነው። በነጩ መብላት ወይንም መጠቀም የምትፈልጉ ቤተሰቦቻችን በርበሬውን ማስቀረት ትችላላችሁ ማለት ነው። እንደምታዩት ደርሶልናል። እኛ የምንጋግረው በውሃ ወይንም በስቲም ስለሆነ በላስቲክ ነው የተጠቀምነው። እናንተም እንደ ፍላጎታችሁ በኮባ መጠቀም ትችላላችሁ። በሳህን ወይንም ደግሞ በምታዩት በፒዛ ጣውላችን ቅርጽ እናስይዘውና ላስቲካችንን በደንብ ማሸግ ይኖርብናል። በውሃ ስለሆነ የምንጋግረው ውሃ መግባት የለበትም ወደ ውስጥ። በሻማ አሊያም ደግሞ በማሸጊያ መጠቀም ትችላላችሁ። እንደምትመለከቱት ካዘጋጀን በኋላ ውሃችንን አፍልተን ውሃ ውስጥ ሙሉ ለሙሉ መግባት ይኖርበታል ማለት ነው። በምታዩት መልኩ ለእናንተ ለማየት እንዲመቻችሁ ብለን ነው በመጥበሻ ያደረግነው። እናንተ በድስት መጋገር ትችላላችሁ። ውሃው ከበር ማድረግ አለበት ቂጣውን። እንዲህ እያገላበጣችሁ ከ4 እስከ 5 ደቂቃ ያህል ካበሰላችሁት በኋላ ማውጣት ይኖርባችኋል። ቶሎ ነው የሚበስለው። ሲበስል ከለሩን ስለሚቀይር መብሰሉን በሱ ማወቅ ማረጋገጥ ትችላላችሁ። እንደምታዩት ቆጯችን ደርሶልናል። ስለዚህ በመቀጠል የምንጠቀመው የጎመን ክትፎ ስለሆነ ደቆ በደንብ ተቀቅሎ የተዘጋጀ ጎመናችንን በምታዩት መንገድ በቅቤ በኮረሪማና በሚጥሚጣ እሳት ላይ በደንብ እናዋሃደዋለን። የምታዩትን አይነት መልክ እስኪይዝ ድረስ ማለት ነው። እሱም ልክ እንደ ቆጮ ሲበስል መልኩን እየቀየረልን ይመጣል። ጨው መጠቀም ትችላላችሁ እንደ ፍላጎታችሁ። በመጠኑ በምትፈልጉት መጠን ልክ ጨው ማስገባት ትችላላችሁ። እንደምታዩት ከመሰላችሁ በኋላ ማውጣት ይኖርባችኋል ትንሽ ቀዝቀዝ እስኪል ድረስ። ሌላኛው የምንጠቀመው ግብአት አይብ ነው። አይባችንንም በኮረሪማና በጨው እንዲሁም በትንሽ ሚጥሚጣ አድርገን አብረን በደንብ እናዋሃደዋለን ማለት ነው። በምታዩት መንገድ በደንብ እናዋሃደዋለን። እንግዲህ አይባችን ደርሶልናል። አሁን ለዋናው ግብአት ለክትፏችን መቀላቀያ የሚሆን ቅቤ፣ ሚጥሚጣ እንዲሁም ኮረሪማችንን አብረን እናቀልጣለን። በእሳት በጣም መጋል የለበትም ስጋችንን እንዳያበስልብን ማለት ነው። እስኪ ቀልጥ ድረስ እሳት ላይ እናቆየዋለን ሚጥሚጣውን መቃጠል ስለሌለበት። እንደምታዩት ሲቀልጥልን እናወጣውና በአዘጋጀነው ስጋ ላይ በጎድጓዳ ሳህን ውስጥ አድርገን በማንኪያ አሊያም ደግሞ እጃችሁን በደንብ ታጥባችሁ አሊያም ደግሞ እንደምትመለከቱት ንጹህ ጓንት አድርጋችሁ በእጃችሁ በደንብ ማቀላቀል ይኖርባችኋል። ሙሉ ለሙሉ ያሉት ግብአቶች በደንብ ሲቀላቀሉ ጣዕሙ ጥሩ ስለሚሆን ማለት ነው። አሁን እንግዲህ ወደ መጨረሻው ደርሰናል። ውድ የኢትዮ ሼፍ ቤተሰቦቻችን እንደምትመለከቱት ለዚህ ዩቲዩብ ቻናል አዲስ የሆናችሁ የኢትዮ ሼፍ ቤተሰቦቻችን እንግዲህ ሁሌም የምንለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ሌላም እንድንሰራላችሁ የምትፈልጉት ማንኛውም አይነት ምግብ ካለ ኮመንት መስጫው ላይ ያስቀምጡልን፣ የምንሰራላችሁ ይሆናል። የተጠቀምናቸውን ግብአቶች መጠንና ልኬቶቻቸውን ካፕሽን ላይ የምናስቀምጥ ይሆናል።
እንደምታዩት ልክ እንደ ፒዛ ክብ ቂጣችን ላይ በመጀመሪያ አይባችንን እናደርግና በምታዩት መንገድ እንደለድለዋለን። በመቀጠል ጎመን ክትፏችንን አድርገን ጎመን ክትፎውንም ልክ እንደ አይቡ ቦታውን በደንብ አድርገን እናስይዘዋለን ማለት ነው። በጥንቃቄ መልኩም እንዲያምርላችሁ አድርጋችሁ በደንብ ማስቀመጥ ይኖርባችኋል። ሶስተኛው ግብአታችን እንግዲህ ዋናው ክትፎ ነው። ክትፏችንንም በደንብ ያቀላቀልነውን ክትፎ ማለት ነው ከላይ አድርገን በምትመለከቱት መንገድ ከላይ ቦታውን በደንብ አድርገን እናስይዘዋለን ማለት ነው። እንዲህ ለማየትም ለመብላትም የሚያጓጓ አይነት የክትፎ ፒዛ ሰርተናል ማለት ነው። ውድ የኢትዮሼፍ ቤተሰቦቻችን ከላይ እንደ ፍላጎታችሁ ቅቤ መጨመር ትችላላችሁ። በቀጣይ እንድንሰራላችሁ የምትፈልጉት ማንኛውም አይነት ምግብ ካለ ኮመንት መስጫው ላይ አስቀምጡልን፣ የምንሰራላችሁ ይሆናል። ሁሌም ቢሆን ስለምትሰጡን ገንቢ አስተያየቶችና ጠቃሚ መልእክቶች ሁሉ ከልብ አድርገን እያመሰገንን ስለምትመርጡንና ስለምትመለከቱን ከልብ አድርገን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።